አቤቱ ይህች እናት በሰላም ልጆቼ ይመጡልኛል ብላ እቤቷ ቁጭ ብላ ስትጠባበቅ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝስ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። አቤቱ መቼ ይሆን የኦርቶዶክሳውያን ግድያ፣ እንግልት፣ እገታ የሚቆሙ? አባቶቻችን ሆይ መቼ ይሆን አባት ሆናችሁ መንጋውን የምትጠብቁት? አሁን እናውቃለን በሌሎች ሐሳቦች ላይ እንዳላችሁ፣ ከዚህ ሐሳብ ውጪ እንዳላችሁ። ይህንን ነውር፣ ይህንን በደል፣ ይህንን ግፍ ማውገዝ ፖለቲካ እንደሚመስላችሁ እናውቃለን። መቼ ይሆን የልጆቻችሁ እንባን የምታቆሙት? መቼ ይሆን የሕፃናቱን የእናቶችን እንባ የምትገድቡት? የምናገረው ለእናንተ ዓለምን መናቅ እያለባችሁ፣ ዓለምን መናቅ ሲኖርባችሁ ዓለም የናቀቻችሁ እናንተ የሃይማኖት መልክ ያላችሁ ኃይሉን እግዚአብሔርን ቤተክርስቲያንን የካዳችሁ ምናዝነው ለእናንተ ነው። የአርሲ ኦርቶዶክሳውያን እግዚአብሔር አምላክ መልካም መጽናናት ያለው ከእግዚአብሔር ብቻ ነው። እግዚአብሔር ያጽናናችሁ፣ እግዚአብሔር አለው ይበላችሁ። የሞቱትን መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን ይደምርልን፣ ነፍሳቸውን በአጸደ ገነት ያኑርልን። የቅዱሳኑን ሞት የቅዱሳኑን በረከት አሳጣችሁ። ሌላ ምን ይባላል? ግፍ ግፍ ነው። ግፍ ግፍ። ይህች እናት በሰላም ልጆቼ ይመጡልኛል ብላ እቤቷ ቁጭ ብላ ስትጠባበቅ የልጆቿን አስከሬን ተላከላት። ልጆቿን ስትጠብቅ በነፍስ ይመጡልኛል ስትል ይሄው በደም የጨቀየ ሬሳ የልጆቿን ተቀበለች። ይህ የሆነው በአርሲ ነው። ኦርቶዶክሳውያን ክርስቲያኖች ለዘመናት የፈጀ ለዘመናት የቆየ ለዘመናት በግፍ እየተሰቃዩ ይሄው ዛሬ ደርሰዋል። ከነ ማህተባቸው እየታረዱ ነው። ኦርቶዶክሳውያን በግፍ እየተገደሉ ነው። አረ ቤተ ክርስቲያን አቤት በይ። የራሔልንም ባይሰማ አምላክ ዛሬም ይሰማልና ቤተ ክርስቲያን አባቶቻችን እባካችሁ ምህላና ጸሎት አድርጉ። ይህንን ግፍ ተቃውሙ እባካችሁ። ስለ አርሲ ስለ ኦርቶዶክሳውያን ብላችሁ ደም እንባ አልቅሱ፣ ተንበርከኩ እባካችሁ። ስለ ክርስቲያኖች እንባ ብላችሁ ለአርሲ ኦርቶዶክሳውያን ድምጽ መሆን አትፈልጉም? በአርሲ ለተገደሉት ምእመናን እናት አባቶቻችን እህት ወንድሞቻችን እንዲሁም ሕፃናት ድምጽ መሆን አትፈልጉም? እኛስ እንደ ልጅ አባቶቻችንን እኛ ኦርቶዶክሳውያን የሚደርሰው ግድያ እስከ መቼ ነው የሚቀጥለው ብሎ መጠየቅ ኃጢአት ነው?
እስቲ ኦርቶዶክሳውያን ሁላችንም አባቶቻችን ተግባር የሆነ ውሳኔ እንዲሰጡልን እኛ እንደ ልጅ እስከ መቼ ነው ግድያው የሚቆመው ብለን ጥያቄ እንጠይቅ። እስከ መቼ ነው ይሄ ግድያ የሚቀጥለው ብለን እንጠይቅ። እስከ መቼ ነው ይሄ ሞት የሚቀጥለው ብለን እንጠይቅ። እስቲ ዝም አንበል። እስቲ እነሱ ጋር እንዲደርስ ደርሶም የኛ የልጆቻቸው ጩኸት ምላሽ እንዲያገኝ እናድርግ። እስቲ የአቅማችንን የድርሻችንን እንወጣ። እስቲ ኦርቶዶክሳውያን ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ሰላት ሲቀደሉ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። አንዳንድ የቤተክርስቲያን ሽማግሌዎች አባቶች ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ያለውን ቃል ችላ በማለት ዝምታን መርጠዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ በዓለም ዙሪያ የምንኖር ተደራጅተን ቤተክርስቲያናችንን ልንጠብቅ ለቤተክርስቲያናችን ድምጽ ልንሆን ያስፈልጋል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ። ስለዚህ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለቤተ ክርስቲያን ድምጽ እንድትሆኑ በትህትና እጠይቃለሁ። በድጋሚ ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚገደሉ ኦርቶዶክሳውያን ክርስቲያኖች በሙሉ